በመልካም ስነ ምግባር የታነጸ ትውልድን ማፍራት ከቤተ እምነቶች ተልእኮዎች ውስጥ አንዱ በመሆኑ የኢትዮጵያ ሐዋርያዊት ቤተክርስቲያን ይህንን ተልእኳን በአግባቡ እየተወጣች ነው አሉ የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ ታገኝ ኃይለማርያም። ቤተክርስቲያኗ በየዓመቱ የምታካሂደው እንዲህ አይነት ጉባኤ ከመንፈሳዊ በረከት ባለፈ ማህበራዊ መስተጋብር እንደሚፈጥርም ተገልጿል። ይህም የተባለው በወላይታ ሶዶ ከተማ እየተካሄደ ባለው የመላው ደቡብ ኢትዮጵያ ሰበካ ዓመታዊ የገንደባ ቤቴል ጉባኤ ላይ ነው። መሰዊ አስቄል ተጨማሪውን እንደሚከተለው ታስመለክተናለች። ዕለተ ሐሙስ ላይ ከሶዶና ታጥቢያ ቅጥር ግቢ መነሻውን አድርጎ በዝማሬና በአምልኮ ጉባኤው ወደሚካሄድበት ወደ ገንደባ ቤቴል የዘለቀው 19ኛ ዙር የገንደባ ቤቴል ጉባኤ ከተለያዩ አጎራባች ዞኖችና ክልሎች የመጡ ምዕመናን በተገኙበት እየተካሄደ ይገኛል። እግዚአብሔር ይመስገን። እንግዲህ የዘንድሮ በጣም ደስ ይላል፣ ለየት ይላል። እግዚአብሔር በደንብ እጅግ በጣም መረቶናል። በመረቱ ዛሬ ይህን ፕሮግራም የ2018ን ልንካፈል ችለናል። በመንፈሳዊ ህይወታችን ልዩነት የለም። እንደ አንድ ሰው ሆነ ነው ይህንን ኮንፈረንሳችን የምናካሂደው የምናካፍለው እየተካፈለን ያለ ነው። ጉባኤው በጣም ደስ ይላል። አንድነቱ በጣም ደስ ይላል። በብዙ ዳይሬክሽን ህብረተሰቡንም አካባቢውንም በጣም ያሳደገ ያለ በጣም ደስ የሚል መንፈሳዊ ሁሉም ዳይሬክሽን ደስ የሚል ጉባኤ ነው። በጉባኤው የተገኙት የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ ታገኝ ኃይለማርያም የቤተ እምነቶች ተልእኮ በስነ ምግባር የታነጸ ትውልድን ማፍራት በመሆኑ ይህች ቤተ ክርስቲያን ተልእኮዋን በአግባቡ እየተወጣች ያለች ናት ብለዋል። ቤተ ክርስቲያን ትልቁ ተልእኮዋ ትውልድን በመንፈሳዊ ህይወት በማነጽ ለአምላኩ የሚታዘዝ አምላኩን የሚወድና እንደ ፍቃዱ የሚሄድ አድርጎ መቅረጽ ነው። ከዚህም ባሻገር ለአካባቢ ብሎ ለሀገር ሰላም አጥብቆ መጸለይም ትልቁ ተልእኮዋ ነው። ይቺ ታላቅ ቤተክርስቲያን ምዕመኖቿን በተለይም እህቶችን በስነ ምግባር ኮትኩታ አርአያ እንዲሆኑ ያስቻለች ታላቅ ቤተክርስቲያን ናት። በከተማይቱ እየተሰሩ ባሉ የልማት ስራዎች የቤተ ክርስቲያኒቱ አስተዋጽኦ የላቀ ነው ያሉት ከንቲባዋ የተጀመሩ ሁሉ አቀፍ ልማቶችን በመደገፍ ልማቱን ለማስቀጠል ቤተ ክርስቲያኒቱ የድርሻዋን እንድትወጣ ጠይቀዋል። ዳሞታ ጸዳል የሆነችውን የወላይታ ሶዶ ከተማችንን ምቹ የመኖሪያ የኢንቨስትመንት የቱሪዝምና አምላክን በመፍራት የታነጸች የህዝብና የመንግስት ሀብት የማይዘረፍባት ሌብነት፣ ህገወጥነት የተወገደበት ሁሉም ብሔር ብሔረሰቦች፣ ሃይማኖቶች ተቻችለውና ተከባብረው የሚኖሩባት ከተማ እንድትሆን ለማድረግ የተጀመረውን ሁሉ አቀፍ ልማቶችን በማሳለጥ አካባቢያችን ውብና ጽዱ እንድትሆን በማድረግ ሂደት በከተማ አስተዳደሩ ጎን በመቆም የተጀመረውን እድገቶች የማስቀጠል ድርሻችሁን እንድትወጡ ጥሬን አቀርባለሁ። እንዲህ አይነት ታላቅ መንፈሳዊ ጉባኤ መካሄዱ ከመንፈሳዊ በረከት ባለፈ ማህበራዊ መስተጋብርን ያጠናክራል ያሉት የወላይታ ዞን አስተዳደር ተወካይ አቶ ኃይሌ ስላሴ ናቸው። እንዲህ አይነት ታላቅ መንፈሳዊ መሰብሰብ ለመንፈሳዊ በረከት እንደ እግዚአብሔር ቃል ከፍተኛ ትርጉም የሚሰጠው መሆኑ ግልጽ ነው። መንፈሳዊ ፋይዳ ባሻገር የሰዎችን የእርስ በርስ ተግባቦትን ያሳድጋል፣ ማህበራዊ መስተጋብርን ያጠናክራል። የአዳም ዘር በሙሉ ከአንድ ግንድ የተገኘ ሰው እንደሆነ የሚያምን ሰብአዊነትን የተላበሰ ትውልድን ይገነባል። ለዚህ ደግሞ የእምነት ተቋማት የኢየሱስ ክርስቶስን የወንጌል አደራ ተሸክመው ከሚያከናውኗቸው አገልግሎቶች አንዱና ዋነኛው በቃሉ የታነጹ ፈርሃ እግዚአብሔር ያለው ለሰላማዊ ሆነ ለምድራዊ መንግስት የሚመች ለፈጣሪ ቃል የሚገባ ለመንግስት ሕግ የሚታዘዝ ጤናማና ሰላማዊ ትውልድ መቅረጽ ነው። ሰላም ለአንድ ሀገር ሁለንተናዊ እድገት ወሳኝ ነው። በዚህ ረገድ ማህበረ ምዕመናኑን ከማስተማር ባለፈ ቤተ ክርስቲያኒቱ በሰላም ላይ አበክራ እንደምትሰራ የደቡብ ኢትዮጵያ ሰበካ ኃላፊና የመሃል ወላይታ ቅርንጫፍ ሰበካ ኃላፊ ቢሾፕ